ከዛ ጋር በደንብ ማወቅ ያለባችሁ ምንድነው አሁን ላይቭ ስትሪም የኔ ላይቭ ስትሪም ላይ ስለሆናችሁ የማትታያችሁ ፒኬ የምትባል አይከን አለች። ሴቶች ላይቭ ላይ ስትገቡ ታያቷላችሁ። ወንዶችም ከሌቭል 5 ጀምሮ ስትሆኑ ማየት ትችላላችሁ። ፒኬ የምትል አይከን አለች። ፒኬ ምንድነው? ሰዎችን ወደኛ ላይ ኢንቫይት የምናደርግበት ነው። ፒኬ ሰዎችን ወደኛ ላይ ኢንቫይት የምናደርግበት። ስለዚህ እቺ ፒኬ ሶስት አይነት ፒኬ ይዛለች። ሶስት አይነት ፒኬ። የመጀመሪያ ፒኬ ፍሬንድ ፒኬ ይባላል። ልክ ፒኬን ስንከፍት ፍሬንድ ፒኬ እናየዋለን። ፍሬንድ ፒኬ ውስጥ ምንድነው የምናገኘው? ፎሎ የተደራረግናቸው ሰዎች ወይም ፍሬንዶቻችን የሆኑ ሰዎችን ላይቭ ስትሪም ላይ ካሉ ያስቀምጥልናል። ኢንቫይት የሚል አለ። የፈለግነውን ሰው መርጠን ምን እናደርጋለን? ኢንቫይት እናደርጋለን ፍሬንድ ፒኬ ላይ ሲሆን። ስለዚህ ፍሬንድ ፒኬ አንድ ሰው እዚህ ጋር ሲመጣ የሚቆጥር ሚኒት አለው። ያ ሚኒት ሲያልቅ ይቋርጣል። ፍሬንድ ፒኬ ግን ምንድነው? ከፍሬንዶቻችን ጋር ጌም እንጫወትበት ማለትም ታፕታፕ ስላለው ታፕታፕ ማድረግ ትችላላችሁ። ለኔ ጋምብል ማድረግ ትችላላችሁ፣ ጊፍት ማድረግ ትችላላችሁ። ከፍሬንዶቻችን ጋር ጌም የምንጫወትበት ፍሬንድ ፒኬ ይባላል። ሶ ፍሬንድ ፒኬ ተጫውተን ብናሸንፍም ምንም የምናገኘው ሪዋርድ የለም። ተጫውተን ብናሸንፍም ከፍሬንዶቻችን ጋር እንደዚሁ ጌም ለመጫወት እና ጊፍተር ካለን ደግሞ በዛ ፒኬ አማካኝነት ጊፍት ለማግኘት ለተለያየ ነገር ነው ፍሬንድ ፒኬ። ሁለተኛው ፒኬ ቲም ፒኬ ደግሞ ምንድነው? ለምሳሌ ስክሪናችን ላይ 4 ሰዎች ሆነን በጋራ ቲም ፒኬ ላይ መቀመጥ እንችላለን። 4 ሰዎች ቲም ፒኬ ለሚቲንግ፣ ለምሳሌ ላይቭ ስትሪም ሌላ ቦታ ሆናችሁ ስልጠና ለመውሰድ ላይቫችሁ ላይ ሆናችሁ በቀጥታ እዚህ ጋር በማይክ ሳትመጡ ወይም እዚህ ኦዲየንስ ሳትሆኑ ስልጠና ለመውሰድ ለሚቲንግ ጥያቄ ካላችሁ ብቻ 4 ሰዎች ሆናችሁ ከ4 ሰው እስከ 4 ሰው ይችላል። ቲም ፒኬ ላይ የሚቋረጥ ታይም ሊሚት የለውም። ታፕታፕ የሚደረግም ነገር የለውም። እንዲሁም እርስ በርስ ለመገናኘት የምናደርገው ቲም ፒኬ ነው። ላይቭ ስትሪማችሁ ላይ ስትሆኑ እንዳይደብራችሁ በደንብ መጠቀም ትችላላችሁ። ቲም ፒኬ ሁለተኛው ፒኬ። ሶስተኛው ፒኬ ራንደም ፒኬ ይባላል። ራንደም ፒኬ ነው ጌም። ራንደም ፒኬ ጌም ነው። ከፕላትፎርሙ ሪዋርድ እናገኛለን። ራንደም ፒኬን ስንነካ እንደ ቲም ፒኬ እና እንደ ፍሬንድ ፒኬ የሰዎችን ፎቶ አሳይቶን ኢንቫይት አድርጎ አይለንም። ራንደም ፒኬ ሲሆን ራንደምሊ ነው ሰሌክት አድርጎ የሚያመጣልን ፕላትፎርም። እዛ ጋር ግን ማኔጅ ማድረግ የምንችለው አለ። ካንትሪ ከፈለግን እና ደግሞ ጾታ ከፈለግን እንለያለን። ከዛ ውጭ ራንደምሊ ነው ፕላትፎርሙ ሰሌክት አድርጎ የሚያመጣልን። እኛ ካለንበት ሌብል ጋር ትንሽ ወደ ላይ ወይም ትንሽ ወደ ታች ተቀራራቢ ነገር ነው የሚያመጣልን። ስለዚህ ራንደም ፒኬ አንድ ሰው ሲመጣለት እዚህ ጋር ያለው ኦዲየንስ ታፕታፕ አድርጋችሁ እንዳሸንፍ ማድረግ ትችላላችሁ። ጊፍት